አማንሽ ብራ ትንሽ አባቴ ዳልዱልሽ ብርዝና ውሎ እንዴት ነው? ምርጥዬ ነው ማንዬ። እንዴት ነው ጥርምላ? እኔማ አለው ያራል ልጅ አንቺ ጋስ ፓፕዬ። ክብር ለኢየሱስ። የትኛው ሙዚቃ ይመችሻል? ከኛ ሙዚቃ ምናምን እንኳን የምሰማ ሰው አይደለሁም፣ ግን አንዳንዴ ሪከርዶችን ምናምን አይነበርና ድል አግኝቼ ላይፍ ገብተን ምናምን ስለ ክርስቶስ ኢየሱስ ብነግረው ብዬ አስብ ነበር። ታውቃለህ ከፊት ለፊታችን ሞት የሚባል ነገር ስላለ እግዚአብሔር ደግሞ እንደዚህ አይነት ልብ ያለው ሰው ስለሚፈልግ ትንሽ ልብን ብታስጠጋ እግዚአብሔር ደግሞ እንደሚረዳ ክርስቶስ ኢየሱስን ልጁን ደግሞ እንደሚያበራል። በራዘሪ መቼ ትድልት ይበልሽ። አሁን ውጣልኝ ማለት ሌላ ነገር ስለወራ እኔ ምንም ነገር ሪስፔክት ምናምን አልሰጠህም ብራዘር። ስለ ሙዚቃ ላወራ ነው እዚህ የመጣሁት። ጆይ አንቺ ሀሳብሽ እኮ ገብቶኛል፣ እንደ ክፋት እኮ አላየው። ግን አሁን አንተ ስለ ክርስቶስ ኢየሱስ ሳትሰማ ብትሞትስ? ቆይ ጆይ እኔ አይጸጽተኝም? አንቺ እንደዚህ እንዴት ትይኛለሽ ብራዘር? እኔ እኮ ካንቺ እጥፍ እኮ አውቃለሁኝ። ከኢየሱስ አልፌ ስለ እናቱ ሁሉ አውቃለሁ። ምን እያልከኝ ነው ያለው? አረ ሁለተኛ እንደዚህ እንዳታወራኝ፣ እዚህ ውስጥ እንዳከተኝ ማለት ነው። ከዛሬ ጀምሮ ማለት አራዳ ነኝ ካልክ እንደዚህ አይነት ነገር አታወራ። ስለ መላ ነው የምታወራው። በዓመት ብር ሳትይዝ እንደ 40 ዓመት ሰው ትሆናለህ እንዴ? እኛ መጽሐፍ ቅዱስ ቤተክርስቲያን ብቻ ነው የሚነበበው። የት ኑረው ነው አንተ? ፍሪጅ ነው የምትመስለው ስትታይ ራሱ ድንቡሽቡሽ ያልክልኝ። ጆዬ ስለ ክርስቶስ ኢየሱስ ስለተነሳ ብቻ ሁላ ንግግር ለምን ያስፈልጋል? የዘላለም ረፍት የዘላለም ህይወት እንድታገኝ በክርስቶስ ኢየሱስ እኮ ነው እየነገርኩ ያሉት። የአራዳ ፕላንት ነገ ብትሞት የሚያድንህ ፐርሰን ከሌለ ዝም ብለህ እየለፋ ነው ጆዬ። ጠርዝ ላይ ስላለ እርድና ብዙ ነገር አውርተሃል እኮ አልፌበታለሁ ምናምን። ነገር ግን ኢየሱስ ክርስቶስ ከሌለ ምንም ነገር በል ምንም አንተ ሙት ነህ። ግን በክርስቶስ ኢየሱስ ካመንክ የዘላለም ህይወት የዘላለም ረፍት ታገኛለህ ጆዬ። የአራዳ ልጅ በተረፈ ይመችሽ።